ሰላም ሰላም፣ እንዴት አደራችሁ? እግዚአብሔር ይመስገን እኔ ያለሁላችሁ። ሰላማችሁ ብዝት ይበልልኝ። እንግዲህ በአዲስ ቪዲዮ መጥቻለሁ። ይሄ ቪዲዮ ከተመቻችሁ ላይክ፣ ሼር ማድረጋችሁን አትርሱ። እንዲሁም ለምትወዱኝም ለምትሰርቡኝም አመሰግናለሁ። ፈጣሪ ይስጥልኝ እላለሁ። እንግዲህ ዛሬ የመጣሁበት ትናንትና ሀይሚና ቡራ የለቀቁትን ቪዲዮ አይታችኋል። በዛ ቪዲዮ አንዳንድ ነገር ለማለት ነው የመጣሁት። እንግዲህ ትናንትና ሀይሚና ቡራ ግጭት ፈጥረዋል። እውነት ለመናገር ግጭት የፈጠሩበትን ምክንያት ምንድን ነው? እንግዲህ ስለ በዳኒ ምክንያት ነው። ዳኒ ምክንያት ነው። ሀይሚዬ ከሸበላ ለጉቶ መከራከሩ ተገቢ ነው ብዬ አላስብም። ብሩኬን የመሰለ ሸበላ ባል እያለሽ ለዚህ ጉቶ መከራከር አስፈላጊ ነው ብዬ አላስብም። ለጉቶ ማለት ነው። ሲጀመር ይሄ እንኳን አንቺን ለእንትን ለማየት ቀርቶ አይደለም ምንም የሚመጥንሽ ሰውዬ አይደለም። የእውነት ምንም የሚመጥንሽ ሰውዬ አይደለም። ይሄ ጉቶ ሰውዬ ነው። ይሄንን ሰውዬ ከህይወታችሁ ብታስወጡ አሪፍ ነው ባይነኝ ማለት ነው። እውነት ለመናገር እዚህ ጋር መተን እከሌ አጥፍቷል ብለን መተን ስንናገር እንዴት እከሌን ትናገሪያታለሽ? እኛ ላይ ስድብ ነው። ብሩኬ ቢያጠፋ ብሩኬ ያጠፋ ተጥፋት ተመለስ ብለን እዚህ ጋር መተን ስንናገር ለምን ተናገራችሁ? ሀይሚ ስታጠፋ ሀይሚ ያጠፋች ብለን ስንናገር እዚህ ጋር መተን ለምን ተናገራችሁ? አያችሁ። ግን አንድ ሰው ጥፋቱን ሲያጠፋ ያንን ሰው ጥፋቱ እንዲታረም ይሄ ጥፋት ነው የምትሄድበት መንገድ ትክክል አይደለም ብለን እዚህ ጋር መተን ብንናገር ለምን ተናገራችሁ ብላችሁ ትሳደባላችሁ። ብዙ ነገር ታረጉናላችሁ። እውነት ለመናገር ማለት ነውና ብሩኬ ያው ትናንትና አይታችኋል። ብሩኬ እንደምናውቀው ትዕግስተኛ ልጅ ነው። ማንም ያውቀዋል። በጣም ትዕግስት ያለው ልጅ ነው። እውነት ለመናገር እጁንም አልዘረጋም። ትናንትና እንግዲህ እሷ ናት በጥፊ የመታችው፣ እሱ እጁን አልዘረጋም። እንደዚህም ሆነው ነገ ታርቀው ይመጣሉ። በእርግጥ ነገር ግን ደግሞ መጀመሪያ ቢከባበሩ ባይነኝ። እኔ ቢከባበሩ ጥሩ ነው። ነገሩን ቢፈቱ ታሪፍ ነው ባይነኝ። እንደኔ እንደዚህ ካሜራ ላይ ወጥቶ ቃል ለቃል ተመነጋገር ምን ከማለት እኔ ጥሩ ነው ብዬ አላስብም። እና አሁንም ሀይሚና ቡራ አንድ እንድትሆኑ ምኞታችን ነው ማለት ነው። ሀይሚዬ አንድ ነገር ልነግርሽ የምፈልገው ነገር ቢኖር ከብሩኬ ጋር የሆነ ነገር ሆናችሁ እንኳን የሆነ ነገር ብትሆኚ ነገ የሆነ ብታለእሽ ወይም ደግሞ የሆነ ነገር ብትይ እውነቴን ነው ምልሽ የሚስቅብሽ ህዝብ ብዙ ነው። ስለዚህ ከዚህ ነገር ብትቆጠቡ አሪፍ ነው። ፍቅር ብትመሰርቱ፣ ሰላም ብታወርዱ። እውነት ብሩኬ የሚሆንሽ ልጅ ነው። አንቺም የምትሆኒው ልጅ ነው። የሚሆንሽ ልጅ ነው። ማርያምን ብሩኬ ጸባይ ያለው ልጅ ነው። በጣም ጸባይ ያለው ልጅ ነው። እውነት ለመናገር እኔም ባለላችሁ ራሳችሁ እያያችሁ ነው። ለእውነት ለእንጀራችሁ ፍረዱ ማለት ነው። አለቀ። ለእውነት ማውራት ተቻላችሁ ለእውነት ፍረዱ። እኔ ሁለቱም የምፈልገው ነገ የሚሆን ዛሬም አንድ እንዲሆኑ ነው። ነገር ግን ደግሞ እንደዚህ መሆን ጥሩ አይደለም። የሌለንን ማንነት አውጥተን ሚዲያ ላይ ማሳየቱ ተገቢ ነው ብዬ አላስብም። የሌለንን ማንነት ሚዲያ ላይ አውጥተን ማሳየቱ በጣም ትናንትና እንግዲህ ሀይሜ በጣም ኮሜንት አይታችሁ ከሆነ ከሚያመሰግናት ይልቅ የሚሰርባት ህዝብ ነው የበዛው። ህዝብ ደግሞ የሰደባት ደግሞ ዝም ብሎ አይመስለኝም አይደል? ቪዲዮውን አይተው ተረጋግተው ሰምተው ነው። ከዚህ ሁሉ እንዲህ አይነት ነገር ባሰሩ ቢቀርባችሁስ? አንቺስ ለምን ሰው አፍ ትገቢያለሽ? ሀይሜ ማርያምን ሰው አፍ መግባት እኮ ጥሩ አይደለም። ለምን እንዲህ አይነት ነገር ትሰራላችሁ? መስማማት ከቻላችሁ ከካሜራ ጀርባ ተስማምታችሁኑ ቶሎ አለቀ። ካሜራ ደቅናችሁ ጠብ ከሆነ ቪዲዮ አትስሩ። አለቀ። ይሄ ነው። እንደዛ ሰው አፍ መግባት ጥሩ ነው ብዬ አላስብም። የእውነቴን ነው የምነግራችሁ። ስለዚህ ተመለሱ ወደ ራሳችሁ ላለው አመሰግናለሁ። ሀይሚን ቡራን የምትቀርቡ የእውነት ወዲያሽ ከሆናችሁ ምክር